ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉን ማደግ እንድትደግፉ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። የኢራን አፈ ጉባኤ ለዶናልድ ትራምፕ ብርቱ ማስጠንቀቂያ ሰጡ። የኢራን ፓርላማ አፈ ጉባኤ መሐመድ ባነር ጋሊቫፍ የፕሬዝዳንት ትራምፕን የኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ግድ የለሽነት ሲሉ አጣጥለውታል። ጋሊባፍ በኤክስ ገጻቸው ባሰፈሩት መልእክት የእናንተ ግድ የለሽ እርምጃ የአሜሪካንን እያንዳንዱን ቤተሰብ ወደ ከባድ ሲኦል እየጎተተ ነው፣ መላው ቀጠናችንን በእሳት ሊያቃጥል ነው ሲሉም አስጠንቅቀዋል። አፈ ጉባኤው አክለውም አሜሪካ በጦርነት ወንጀል የምታርፈው ምንም ነገር እንደሌለ ገልጸው ስህተት እንዳትሰሩ በጦርነት ወንጀል ምንም አታገኙም ብለዋል። ትራምፕ በኢራን ላይ የሚሰነዘሩ ጥቃቶች እንዲጠናከሩ መግለጻቸውን ተከትሎ የተሰጠው ይህ ምላሽ በመካከለኛው ምስራቅ ያለውን ውጥረት ከመቼውም ጊዜ በላይ መስመሩን ስቶ ወደ ለየለት ጦርነት ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የኢራን አብዮታዊ ዘብ የስለላ ኃላፊ በአሜሪካና በእስራኤል ጥቃት ተገደሉ። የአብዮታዊ ዘብ የስለላ ድርጅት ኃላፊ ሜጀር ጀነራል ሰይድ መጂድ ካሚድ መገደላቸውም ተሰምቷል። የኢራን ፋርስ ዜና ወኪል ላይ የተላለፈው የኢራን አብዮታዊ ዘብ መግለጫ እንደሚያሳየው ካዲሚ የተገደሉት ሰኞ ጠዋት በአሜሪካ ጽዮናዊ የጠላት ሽብር ጥቃት ነው ብለዋል። ስለ ጥቃቱ ተጨማሪ ዝርዝር መረጃዎችን ግን መግለጫው አልገለጸም። ባለፈው ዓመት ጁን 15 ቀን 2025 ለ12 ቀናት በዘለቀው የእስራኤል ኢራን ጦርነት ወቅት በእስራኤል ጥቃት የተገደሉት የቀድሞ የስለላ መሪ መሐመድ ካዚሚን ተክተው ሀዲም ወደ ስልጣን መምጣታቸውም ይታወሳል። እንደ አውሮፓውያን አቆጣጠር በየካቲት ወር ገዳይ የሆኑ ጸረ መንግስት ተቃውሞችን በኢራን መቀስቀሳቸውን ተከትሎ ካዲሚ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን የውጭ ወታደራዊ ጣልቃ ገብነት በማስፋፋት የኢራን ባለስልጣናት ላይ የታቀደውን ግድያ ስትራቴጂ ሲሉ መክሰሳቸውም ይታወቃል። ሀዲሚ በወቅቱ በመላው ኢራን በተቀሰቀሰው ተቃውሞ ከ10 በላይ የውጭ የስለላ አገልግሎቶች የእስራኤል የሳይበር ጦርነትና የስለላ ክፍል 8200 የሚባለውን ከፍተኛ ሚናም ተጫውተዋል። በመቀመጫውም አሜሪካን ያደረገውን የሰብአዊ መብት ተሟጋቾች የዜና ወኪሎችን እንደዘገበው በጥር ወር በኢራን የተቀሰቀሰውን ህዝባዊ ተቃውሞ ተከትሎ የቴህራን መንግስት በወሰደው እርምጃ ቢያንስ 7000 ሰዎችም ተገድለዋል ይላሉ። ኢራን የኒኩለር ባለቤት እንድትሆን በፍጹም አንፈቅድም አሉ ዶናልድ ትራምፕ። ፕሬዝዳንት ዶናልድ ትራምፕ የአሜሪካ የውጭ ጉዳይ ፖሊሲ ዋነኛ ግብ የኢራንን የኒኩለር መርሃ ግብር ማቆም መሆኑን በድጋሚ በጽኑ አስታወቁ። ፕሬዝዳንቱ በሰጡት መግለጫ ኢራን የኒኩለር መሳሪያ የታጠቀች ሀገር መሆኗ ለዓለም ሰላምና ደህንነት እጅግ አደገኛና ታላቅ ስጋት መሆኑን በጥብቅ አስምረውበታል። ይህ የማይናወጥ የአሜሪካ አቋም ኢራን ማንኛውም አይነት የኒኩለር አቅም እንዳታገኝ ለማድረግ ማንኛውንም አስፈላጊ እርምጃ መውሰድንም ያካትታል ብለዋል። ፕሬዝዳንት ትራምፕ የኒኩለር የታጠቀች ኢራን በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ ከፍተኛ አለመረጋጋት እንደምትፈጥር በማስገንዘብ አሜሪካ በሀገሪቱ ላይ የጣለችውን የኢኮኖሚና የዲፕሎማሲ ጫና ተጠናክሮ እንደሚቀጥልም አመላክተዋል። የዚህ ሁሉ ጥረት ዋነኛ ግብ ኢራን የኒኩለር ምኞቷን እንዳታቆም እና ወደ ድርድር ጠረጴዛ እንድትመለስ ማስገደድ መሆኑን ተገልጿል። ዓለም አቀፍ የሽብር ቡድን ሰጪ ዓለምን የሚያጠፋ መሳሪያ እንድትታጠቅ በፍጹም አንፈቅድም። ይህ ለልጆቻችን ለቀጣዩ ትውልድ የምንተወው የሰላም ዋስትና ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ይህ የፕሬዝዳንቱ መግለጫ በዓለም አቀፍ መድረክ ከፍተኛ መነጋገሪያ የሆነ ሲሆን በተለይም በመካከለኛው ምስራቅ ሀገራት ዘንድ ትልቅ ትኩረትን ስቧል። አሜሪካ ይህንን ስትራቴጂካዊ ግቧን ለማሳካት ከወዳጅ ሀገሮቿ ጋር በቅርበትና በቁርጠኝነት መስራቷን እንደምትቀጥልም አስታውቀዋል። በተያያዘ ዜና ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ ለሙሉ ማውደም እንችላለን ሲሉ ዛቱ። የአሜሪካው ወታደራዊ ኃይል ኢራንን በአንድ ሌሊት ሙሉ ለሙሉ ማውደም አቅም እንዳለው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይህን ያሉት ዛሬ ምሽት በሰጡት መግለጫም ነው። ፕሬዝዳንቱ መላው ኢራንን በአንድ ሌሊት ልናወድም እንችላለን፣ ያ እርምጃ ምናልባት ነገ ሌሊት ሊሆን ይችላልም ሲሉ ዝተዋል። ትራምፕ ለኢራን የመጨረሻ ጊዜ ገደብ ያስቀመጡ ሲሆን በዚህ መሰረት ኢራን እስከ ነገ ማክሰኞ ምሽት ድረስ ስምምነት ካልደረሰች የሆርሙዝ ሰርጥን ካልከፈተች አሜሪካ እስካሁን ያልታየ እጅግ ከፍተኛ ጥቃት እንደምትሰነዝር አስጠንቅቀዋል። ጥቃቱ የሚያተኩረው በኢራን ኃይል ማመንጫዎች እና ድልድዮች ላይ እንደሆነም ተነግሯል። ይህ በእንዲህ እንዳለ የኢራን ከፍተኛ ወታደራዊ ክንፍ የሆነው አብዮታዊ ዘብ ደህንነትና የመረጃ ኃላፊዎች መገደሉን ተከትሎ እጅግ ከፍተኛ አጸፋዊ ጥቃት እንደሚሰነዘርም አስታውቀዋል። በሌላ ዜና የኢራን ከፍተኛ ባለስልጣናት አሜሪካንን አስጠነቀቁ። የባቡ ኤልመንድ መተላለፊያም ሊዘጋ ይችላልም ብለው ገልጸዋል። ከፍተኛው
የኢራን ባለስልጣን አሊ አክቢር ቬሊያቲ የአሜሪካ የምትፈጽመውን ተደጋጋሚ ስህተት ቁልፍ የባህር መስመር የሆነውን የባቡ ኤል መንደብን መዝጋት ምክንያት ሊሆን እንደሚችል ማስጠንቀቃቸውን የሜሄር ዜና ወኪል ዘግቧል። የጥቅም መለያ ምክር ቤት አባል የሆኑት ቬሊያቲ እንደገለጹት ተቃዋሚ ወገኖች ባቡ አልመንደብ እንደ ሆርሙዝ ባህር ሰርጥ ሁሉ ስልታዊ ጠቀሜታ እንዳለው ይገነዘባሉ። ባለስልጣኑ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዋይት ሃውስ የሞኝነት ስህተትን የሚደግም ከሆነ ዓለም አቀፍ የኢነርጂ እና የንግድ ፍሰት በአንድ ምልክ ወይም ትዕዛዝ ብቻ ሊስተጓጎል እንደሚችል በቅርብ ይረዳዋል ብለዋል። አሜሪካ በታሪክ ሂደት ኢራን ትምህርት ብትወስድም ሀገሪቱ አሁንም የቀጠናዊ ኃይል መልክዓ ምድርን ሙሉ በሙሉ አልተረዳችም ያሉት ቬሊያቲ ይህም ኢራንን ለመፈታተን የሚደረግ ማንኛውንም ሙከራ አስቸኳይ ስልታዊ መዘዞችን ሊያስከትል እንደሚችል ፍንጭ ሰጥተዋልም። ወደ ሀገር ውስጥ ዜና ስናመራም ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ ገለጸ። ህዝባዊ ወያኔ ሓርነት ትግራይ ባወጣው ሳምንታዊ መግለጫ የኢትዮጵያ ብሔራዊ ምክክር ኮሚሽን በትግራይ ስም እየተካሄደ ያለውን ሂደት እንደማይቀበለውም አስታውቋል። በትግራይ ህዝብ ስም የሚተላለፉ ማንኛቸውም ውሳኔዎች ተፈጻሚነት እንደማይኖራቸውም ድርጅቱ ገልጿል። መንግስት የትግራይን ህዝብ ከሂደቱ አግልሏል ሲል የከሰሰው ህወሓት በኮሚሽኑ ተግባር ጥቂት ግለሰቦችን በመሰብሰብ የመንግስትን የፖለቲካ ፍላጎት ለማስፈጸም ያለምም ብሎታል። ህዝቡ በረሃብና በወረራ ባለበት ወቅት እንዲህ ያለ አጀንዳዎች ትርጉም የለሽ መሆናቸውን በመጥቀስ የትግራይ ጉዳይ በራሱ እና በምድሩ ብቻ እንደሚወሰንም ገልጸዋል። ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስሉ ነበረ። አዳዲስ ተመልካቾቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ነባር ተመልካቾቻችን ላይክ በማድረግ የቻናሉ ማደግ እንድንደግፍ በአክብሮት ጠይቃለሁ። እስከዛው መልካም ጊዜ